እንኳን ወደ እፎይ ፕላስ በደህና መጡ። እፎይ ፕላስ በቴሌ ብር ውስጥ እንደ ሚኒ አፕ አገልግሎት የሚሰጥ ሲሆን እሱንም ለማግኘት በቴሌ ብራችሁ በመግባት እዚያም አፕ የምትለዋን በተን ከስር ይጫኑ። በሚመጣሉት የሚኒ አፕ ዝርዝር ውስጥ ከስር ዝቅ ብለው በመፈለግ እፎይ ፕላስን ከታች ያገኛሉ። አፑን ሲጫኑ ሚኒ አፑ በስልኮ ላይ ይከፍታል። የአፑ መጀመሪያ ገጽ ላይ የእንኳን ደህና መጡ መልእክትና የነዋሪ ወይም የአባል መለያ ቁጥር ይጠይቁታል። የነዋሪ መለያውን በተቀመጠው ቦታ ላይ ያስገቡ። ከዚያም ይቀጥሉ የሚለውን ቁልፍ ይጫኑ። አሁን የሚስጥር ኮድ ወይም ፓስወርድ የሚያስገቡበት ቦታ ላይ ሲገኙ ከዚህ በፊት ያሉትን የሚስጥር ኮድ ያስገቡ። በሚያስገቡበት ሰዓት የሚስጥር ኮዶን ለማየት የሚስጥር ኮድ አሳይ የምትለዋን የአይን ቁልፍ ምልክት ይጫኑ። የሚስጥር ኮዶን ወይም ፓስወርዶን ከረሱ መሃል ላይ የሚገኘውን የሚስጥር ኮድ ረሱ የሚለውን ጥያቄ ይንኩት። በሚነኩት ሰዓት የአንድ ጊዜ የሚስጥር ኮድ ወይም ኦቲፒ በስልኮ ላይ ይላካል። ያንን ኦቲፒ ይሙሉ። ከዚያም የሚመጣላችሁ አዲስ ገጽ ላይ አዲስ የሚፈልጉትን መለያ ቁጥር ያስገቡ። ሲጨርሱ ኮንቲኒው ይበሉት። እንደገና ያን ያስገቡትን ቁልፍ በድጋሚ በሚመጣላችሁ ፔጅ ላይ ያረጋግጡ። ከዚያም ይቀጥሉ የሚለውን ቁልፍ በመጫን ሚስጥር ቁጥሩን ማረጋገጥ ይችላሉ። ከዚያም መቀጠል ይችላሉ። አሁን በዋናው ገጽ ላይ ይገኛሉ። የእፎይ ፕላስ ሲስተም የመኖሪያ ማህበር ክፍያዎችን እጅግ ቀላልና ቀልጣፋ ለማድረግ የተነደፈ ሲስተም ነው። በመነሻ ገጹ ላይ ከላይ በስተግራ በኩል እንኳን ደህና መጡ የሚል ሰላምታን ሲያገኙ፣ በስተቀኝ በኩል ደግሞ የደወል ወይም የኖቲፊኬሽን ምልክት መያዣ ያገኛሉ። ከደውሉ አጠገብ ቋንቋ መቀየሪያ የሚገኝ ሲሆን ያንን በመንካት ቋንቋውን ወደ አማርኛ ወይም ወደ እንግሊዝኛ እንደሚፈልጉት መቀየር ይችላሉ። ከደውሉ በታች ስለ ቤቱ ዝርዝር መረጃ የያዘ ክፍል ያገኛሉ። እዚህ ጋር የቤት ቁጥሩን፣ የመኖሪያ ማህበሩን ስም እና የቤት ባለቤት ስም በግልጽ መመልከት ይችላሉ። በገጹ መሃል ላይ ሁለት ዋና ዋና የክፍያ አማራጮችን ያገኛሉ። የመጀመሪያው ፔፊስ የሚለው ሲሆን ከቤት ጋር የተያያዙ ልዩ ልዩ ክፍያዎችን ለመፈጸም ያግዛል። ቀጥሎ ያለው ደግሞ ፓርኪንግ የሚለው ሲሆን ከተሽከርካሪ ማቆሚያ ክፍያዎች ጋር የተያያዙ ክፍያዎችን ለማስተዳደር የሚያገለግል ክፍያ አማራጭ ነው። ከነዚህ ካርዶች በታች የቅርብ ጊዜ የክፍያ ታሪክዎን ወይም ፔመንት ሂስትሪውን በቅደም ተከተል ያገኛሉ። በመተግበሪያው ግርጌ ላይ ሶስት ዋና ዋና ክፍሎችን የያዘ ማውጫ የሚገኝ ሲሆን እነሱም ዋና ገጽ ወይም ሆም፣ ክፍያ ወይም ፔመንት እንዲሁም መገለጫ ወይም ፕሮፋይል ናቸው። ዋና ገጽ እስካሁን ያየነው ገጽ ነው። ቀጥሎ ያለውን ክፍያ ወይም ፔመንት የሚለውን ቁልፍ ሲጫኑ እዚህ ውስጥ እስካሁን ያለውትን ወይም መክፈል የሚገባውትን ሙሉ የክፍያ ዝርዝር ያገኛሉ። ውስጥ ገብተውም መክፈል ይችላሉ። ፕሮፋይል ወይም መገለጫ የሚለውን ቁልፍ ስንጫን ደግሞ ሶስት ዋና ዋና ዘርፎችን የያዙ ገጽ እናገኛለን። እነሱም አካውንት ኢንፎርሜሽን ወይም የመለያ መረጃ፣ ኤፍኪው ወይም ጥያቄዎች፣ በመጨረሻም ሎጋውት ወይም መውጫ የሚሉትን የያዙ ናቸው። በአካውንት ሴቲንግ ወይም የመለያ ቅንብሮች ስር የሚከተሉትን ተግባራት መከወን ይችላሉ። የመጀመሪያው ፕሮፋይል ኢንፎርሜሽን ወይም የግል መረጃ ሲሆን እዚህ ውስጥ ሲገቡ የእርስዎንና የቤቶን ዝርዝር መረጃ፣ ስም እና ስልክ ቁጥር መለየት ወይም ማየት ይችላሉ። ሁለተኛው ነባሪ ቤት ወይም ዲፎልት ሃውስ የሚለው ሲሆን ከአንድ በላይ ቤት ካሉት የትኛውን ቤት ማስተዳደር እንደሚፈልጉ እዚህ በመግባት መቀየር ይችላሉ። ቀጥሎ ያለው ክፍል ኤፍኪው ወይም ጥያቄዎች የሚለው ነው። እዚህ ስር የደንበኛ ድጋፍ ወይም ከስተመር ሰርቪስ የሚለውን ሲጫኑ የደንበኛ ድጋፍ ለማግኘት የሚያስችሉ ስልኮችን እንዲሁም ኢሜይሎችና የበለጠ ኢንፎርሜሽኖችን ማግኘት ይችላሉ። ከዛ ውጪ ሁልጊዜ የሚጠየቁ ጥያቄዎችን እንዲሁም የግላዊ ፖሊሲና የስምምነት ደንቦችን እዚህ ክፍል ላይ ማግኘት ይችላሉ። በመጨረሻም አገልግሎቱን አጠናቀው መውጣት ሲፈልጉ ዘግተው ይውጡ ወይም ሎጋውት የምትለዋን የመጨረሻዋን በቀይ ያለችበትን ይጫኑ። ከዛም የሚያረጋግጥ መልእክት ሲመጣሉት በድጋሚ ሎጋውት ወይም ዘግተው ይውጡ የሚለውን በመጫን አጠናቀው መውጣት ይችላሉ። በእፎይ ፕላስ መተግበሪያ ውስጥ ተጠቃሚዎች የሚከፍሏቸው ሁለት ዋና ዋና ክፍያ ዘርፎች አሉ። እነሱም የመኖሪያ ማህበር ክፍያዎች እና የተሽከርካሪ ማቆሚያ ክፍያዎች ናቸው። የመኖሪያ ማህበር ክፍያዎችን ለመፈጸም ከላይ ክፍያ ይክፈሉ የሚለውን ቀይ ቁልፍ ወይም ከስር ክፍያ የሚለውን ይጫኑ።
ይህን ሲያደርጉ መከፈል ያለባቸውን ወቅታዊ ክፍያዎች ወይም የቀጠሮ ቀናቸውን የሚያሳይ ገጽ ይከፈታል። ሊከፍሉ የሚፈልጉትን ክፍያ አይነት ይምረጡ። ከዚያም ስለ ክፍያው ዝርዝር መረጃና ክፍያውን ለማስጀመር የሚያስችል ፖፕ-አፕ ፔጅ ይመጣላችሁ። ለመቀጠል ክፈል የሚለውን ይጫኑ። በዚህ ጊዜ ከቴሌብር አካውንቶ ለሚመለከተው የመኖሪያ ማህበር ኮሚቴ ክፍያ እንዲፈጽሙ የሚጠይቅ መልእክት በስልኮ ላይ ይመጣል። በቅድሚያ በቴሌብር አካውንቶ ውስጥ በቂ ገንዘብ መኖሩን ያረጋግጡ። ከዚያም በተቀመጠው ቦታ ላይ የቴሌብር ሚስጥር ቁጥሩን በማስገባት ክፍያውን ማረጋገጥ ይችላሉ። ሁለተኛው የክፍያ አይነት የተሽከርካሪ ማቆሚያ ክፍያ ሲሆን ፓርኪንግ የሚለውን በስተቀኝ በኩል ያለውን በተን በመንካት ይህን አገልግሎት ማግኘት ይችላሉ።